ፋሚሊ እንግዲህ ዛሬ ከቤት በቤተሰብ ልንወጣ ነው። ወዴት እንደምንሄድ መኪና መጥቶልናል። ራሱ ነው አይደለም? እሺ የስራ ነው። አንድ ደቂቃ ኦዬ። እሺ ኦኬ እሺ አከስታናል ለቡጌ እንዴቢያ በቃ እንዴቢያ በቃ አማናተር ሬንጂ ጎዲንጀር እሺ በልበሌቴ አቹ ማገ እንዴቢያ እና ፋሚሊ ስራ ነው። ዩቲዩብ እንስራ የሚል ነገር ነው። ሶ እስኪ ኑ የምትሄዱት ጧ ኑጡ የምትሄዱት ነይ። ሶ የሚጣ እናትም ተዘጋጅታለች፣ ሚጣም ተዘጋጅታለች አይደል? አዎ። እና እኛ ልንሄድ ነው እንግዲህ ልንወጣ ነው አይደል? ለቴጂ ነው። ለምንድን ነው የተናደድሽው? አልተናደድሽማ? እሺ ወዴት ነው የምንሄደው? ወደ ለቡ ምን ልንሰራ ነው? እስኪ ዝም ብለን አንዳንድ ነገሮች አረ ለቁርጥማ አይደለም ይሄ ቪዲዮ እየቆረጠ በካፕካን ልንሰራ ነው እንጂ ልደውልለት። አንድ ደቂቃ ጠብቁ እሺ። ቁርጥለት በሉ እሺ። አንድ ልደውለው መኪና እየመጣልን ነው። ባይዞ እስኪ ዛሬ እኔ ልዳው እንዴ ዛሬ እሺ መኪና ከሰጠኝ እኔ ነዳለሁ። ደውዬለታለሁ። ኦዬ ፍቄ እሺ አትፈሪ ማን ይስነዳ እኔ ልንዳው እንዴማ ልንዳው አዎ ብላለች። እሺ ብራዘር ቤት አለ ዩቲዩብ ጀምራለሁ እያለ ነው። ቻው እሺ ቻው በሉ እሺ ከት ወይ ቦርሳ ይዘሻል እንዴ? ወይ እንዴት ቦርሳ እንደያዘችው ይዋት ምን አይነት ቦርሳ እንደያዘች። አሁን በዚህ ቁመት ቦርሳ ይያዛል? ቁልፍ የግቢ ቁልፍ የግቢ ባይዘይ ከቤት ስለማንወጣ ብዙ ጊዜ ግቢ ተቆልፎ ነው የሚለውና ያው እንደኛ ከቤት የማትወጡ ሰዎች አላችሁ፣ ግን አላችሁ ንገሩኛ። እና ይሄን መስላል። ቶሎ በይ ክፈችው። ምን ልትበይ ነው የምትሄጂው? ምን ልትበይ ነው? አይስክሬም። ውይ ከቤት ስትወጣው ላይ አይስክሬም። ሌላ ነገር እኮ ወደ ላይ ወርወሪ። እሺ መኪናው ደርሷል። መኪናው መጥቷል። እሺ ቀስ በይ ቀስ እንዳትወርቂ። ከት አሲንኩ እጄ ምራጂ ሶ ፋሚሊ ፍቄ እንዴት ነህ? ደህና ነህ ወይ? ነይ እዚህ ጋር ግቢ። ነይ እዚህ ጋር ግቢ። ይኸው ፍቄ ማለ ከኛ ጋር ፍቄ ፋሚሊ ነው። ዛሬ ብሎግ ላይ ታይቷል። ባይዞ ዩቲዩበር ነው፣ የማይሰራ ስራ የለም። ስለ መኪና ጉዳይ ከፈለጋችሁ አዎ ፍቃዱ አውቶሞቲቭ የሚል አለ፣ ቲክቶክም አለ። ስክሪንሾቱን አስቀምጣለሁ እዚህ ጋር። መላመድ ከፈለጋችሁ ደግሞ መታችሁ ተለማመዱ። ይሄ በጣም የተባረከ ሰው ነው። በአራት ቀን የጅቡቲ ሹፌር ነው። አሁን ከፍቄ ጋር ልሂድ ነው። ልንዳው አይደል? በቃ እኔ ለነዳው ነው። እንካ እሺ በሰላም አውለን ይባላል። አዎ እስኪ ልክ ነኝ። ግዴታ የለም እንዳይሞቀን በኋላ ለብርድ ብዬ ነው እንትን ያልኩት። አውልቃ እንሂዳ። አትፈሩማ እማ? እኔ ልንዳው? እሺ ብለሻል እንግዲህ እንዴት ነው? ወንበርን አስተካክል እንዳይረቅህ እንዳይረዝም። የሚጣናት ደህና ነሽ? እንዴት ነሽ? ሁለተኛ ዩቲዩብን ታውቃለህ እንዴ? አታውቀውም? ማንካ ቲዩብ ነው የሚባለው። ማንካ? አዎ ምን ነው ማንካ ምንድን ነው አትል? ማንኪያችን እቻ መበያ
እና ፋሚሊ እየሄድን ያጋጠመኝን ነገር እየነገርኳችሁ ያው እንግዲህ እኔ ነኝ የምነዳው በታች እንጣ እያልኩ ነው። አይ በላይ ይሻላል ምናምን እያለኝ ነው። ይሁን ያጋጠመኝና አንድ ሰው በውስጥ በኩል የነገረኝን እንደ መፍትሄ ብሎ ብቻ እውነተኛ ስትሪ ነው እስኪ ለቤተሰቦች አጋራ ነው ያለኝ። ቆይቷል ባይዘይ ግን እንደዚህ ነገር ቪዲዮ ሰርቼ መልቀቅም ደስ ስላላለኝ አቆየሁት። ግን ሳስብ ደግሞ አሁን አስፈቀድኩና ይሄ ነገር በዚህ በዩቲዩብ ብነግረው ብዬ ነው ያሰብኩት። እሱም እንደዚህ ነው። ልጁ የክፍለ ሀገር ልጅ ነው። አጋጣሚ የነገረኝ ሱቅ ነገር ትንሽዬ ሱቅ እየሰራው ነበር ተቀጥሬ። ከዛ ራሴን መቻል ስላለብኝ ከሰው ሱቅ ወጥቼ ገባ ውስጥ ንግድ ጀመርኩ አለኝ። ከዛ ንግዱን እየሰራው የሆነች ልጅ ጋር ከስተመር ነበረችና ተዋወቅን። ከተዋወቅን በኋላ እሷም ወደ አዲስ አበባ ሄደች። ቢያንስ 5 ወር እዛው ክፍለ ሀገር ሆና በስልክ ምናምን አንዳንዴም ስንገናኝ እያወራን እያለ አለኝ እና እንደዚህም እያወራን እሷ ወደ አዲስ አበባ መጣች። የመጣችበት አላማ ደግሞ ፓስፖርት ለማውጣት ነው። ይህንም የነገረችኝ እዛ ደርሳ ፕሮሰስ ከጀመረች በኋላ ነው ያለኝ። ፕሮሰሱን እንደጀመረች ግድ መሄድ ስላለባት ከኔ ጋር ያለውን ነገር ብቻ እኔ ከሄድኩ በቃ አምነኝ ትቆያለ ምናምን ስትለኝ የምር እኔ በቃ ልጅቷን ስለወደድኩ ቶሎ ማግባት ስለማልፈልግ 3 አመት ነው አረብ ሀገር የሚቆይ ስላለችን ችግር የለውም እጠብቅሻለሁ አልኳትና እንደዛ ያልን ወደ አዲስ አበባ እሷም ስለምትመላለስ ሀሳቤም ወደ አዲስ አበባ እንዲሄድ ስላገፋፋኝ ስራውን ትቼ ወደ አዲስ አበባ ገባው አለኝ። አዲስ አበባም እንደገባው አንዳንዴ ከጅማ ቡና እያመጣው ከማርካቶም ቡና ማነው ከነጋዴ ወስጄ እያዞርኩ ምን እያልኩ እሷ ደግሞ ለቀጠሮ ፓስፖርት ከክፍለ ሀገር እየመጣች ባይዞ እኔ ነኝ ቀድሜ ወደ አዲስ አበባ የገባው አለኝ። ከዛ አጋጣሚ ልጅቷ ብር ሳታዘጋጅ ነው ውጭ ሀገር ሜድ ያሰበችውና ወደ እኔ መጣች። እኔ ጋ ቢያንስ 1-3 ወር ምናምን ከተቀመጠች በኋላ ፕሮሰስ እንድጀምረላት ጠየቀችኝ አለ። ፕሮሰሱን ለመጀመር ደግሞ አጋጣሚ እጄ ላይ ብር ስላልነበረው ክፍለ ሀገር ያለው የገዛው ትንጥዬ መሬት አለችና እሷን ሽጬ እሷ እንድትሄድ አገፋፋዋትና እሷም ወደ አረብ ሀገር ሄደች። እኔም እዚህ አዲስ አበባ ንግድ እየሰራው ቡና ምናምን እያዞርኩ እየሸጥኩ ምናምን ኑሮ መግፋት ጀመርኩ። እሷ ደግሞ የሰራችውን ብር ወደ እኔ መላክ ጀመረች። ከዛ 3 አመት ሰርታ ተመለሰች አለ። እንደተመለሰችው አጋጣሚ 1 ብር ሳላጠፋ ብሯን ይዤ ጠበቅኳት። ከዛ ታላቅ ወንድሟ ደግሞ እዚህ ስላለው ያን ብር መሬት እንድትገዛና ቤት እንድትሰራ ሀሳብ አመጣላትና እሷም በዚህ ሀሳብ ተስማማች። እኔም ስለምወዳት ምንም አላልኩም። 1 ብር ሳላጎል ወደ አካውንቷ ትራንስፈር አደረኩ አለ። ከዛ በኋላ ነው ችግር መምጣት የጀመረው። ሀሳቧም ተቀየረ። ከኔ ጋር እንደ ድሮ መደዋወል ቀረ። እኔ ጋር የምትመጣውን ትታ ወደ ቤተሰቧ ገባች። ያው ዲያስፖራውን ስለመጣች እኔን ትታ አንድ አዲስ አስተማሪ ሆኖ እዛ የተቀጠረውን ሰው ጋር ማውራት ጀመረችስ። እኔን ያን ነገር ሰማው አለ። እሱን እንደሰማው አላመንኳትምና ወደ እሷ ስደውል መጀመሪያ ያዘችው ስልክ እንደቀየረች ሰው ስለነገረኝ አዲሷን ስልኳን አገኘውና ደወልኩላት አለ። እንደ ደወልኩ ያነሳው እሷ ሳትሆን መምሩ ነው አለኝ። ከዛ እኔም ምንም አላልኩም። እሷን አገናኝን ስላት ሁለተኛ አታገኛትም ምናምን ስለኝ የምር አላመንኩም ወይ ስልኳ ማይሆንም ብዬ ማጣራት ስጀምር እንዳገባች የሰራችው ቤት ውስጥ ከልጁ ጋር መኖር እንደጀመሩና ሰርግ እንዳረጉ ነው የነገረኝ አለ። በጣም የሚያሳዝንና ልብ የሚነካ ነገር እንደሆነ የተረዳ እና እዚህ ጋር ልጁ መጀመሪያው እሱ ነው የላካት። ሜቢ ሀሳቧን ያመጣች እሷ ብትሆንም ከዛ በኋላ ግን በእምነት ብሯን እሷ ጋር አጠራቅማ 3 አመት የሰራችውን ሁሉ 1 ብር ሳላጠፋ ሰጥቷት ከዛ በኋላ እሷ እንደዚህ ስትቀየርበት በጣም ልጁ በኃይለኛ አዘን ተመታ። ከዛ በኋላ በጣም ጥሩ ላይ አይደለም። ተንኮሱ ምን ይሻለኛል እስኪ ሰው ካሁን በኋላ
ማመን አለብኝ ብሎ ነው የነገረኝ። እንዴት አያችሁ አነዳዴን? ጥሩ እየሄድኩ ነው። ባይዞ እኛ አዲስ ስራ ምናምን ልንጀምር እያሰብን ነው እና በዚሁ አጋጣሚ አጠገቤ ያለው ፍቃዱ ይባላል። አውቶሞቲቭ አስተማሪ ነው። መኪና ስልጠና ይሰጣል። እኔም ያስለመደኝ እሱ ነው። ከለመርኩ አሁን ለምሳሌ ይሄኛውን አውቶማቲክ መንዳት ከጀመርኩ ገና 5 ቀኔ ነው። እየመከረኝ እንደዚህ አርግ እያለኝ ነው እየነዳ ያለው ማለቴ በመሀልም ሌላ ነገር እያወራ ወደ ስራው እየቀረምን ስለሆነ የምናወራውን ነገር ደግሞ እንድታዳምጡ እላችኋለሁ። ወዴት እየርን እያለ የትኛው መንገድ ላይ እያለን የገመተ ሰው ደግሞ ኮመንት ላይ ማግኘት አለብኝ። ወዳችኋለሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። የምናወራውን ነገር እያዳመጣችሁ ከኛ ጋር ሁኑ። የቀረውን ቭሎጌ ደግሞ ይሄ ኦቨር ቮይስ ሳይሆን ዳይሬክት የምናወራው ነገር ይሆናል። ሜቢ መንገድ ላይ ስለሆነ የመኪና ጫጫታ ምናምን ልረብሻችሁ ስለሚችል በትህትና አደራ እያልኩ ብቻ ሜቢ ረብሻል መንገድ ላይ ስለሆነ ያው እናንተም በመኪና ስትሄዱ የምሰሙ ድምጽ ስለሆነ አዲስ ድምጽ አይደለም። ይሄን ይመስላል። እስኪ ከ10 ስንት ነው የምትሰጡኝ? አነዳደን እንዴት አያችሁ? ባይዞ እየተሰራ ያለው መንገድ ላይ ነው ገጭ የምለው። እስኪ 5ኛ ቀኔ ነው መንዳት ከጀመርኩ። ምን ትመክሩኛላችሁ? በዚህ በኩል ደግሞ ባለሙያ የሆናችሁ እስኪ እናንተ ምክር እፈልጋለሁ። ምን ላስተካክል? ተጨማሪ ደግሞ መማር የምትፈልጉ ሰዎች በዚህ ስልክ ቁጥር ደውልላችሁ። ፔጁ ደግሞ ይሄኛው ነው። ፔጅ ውስጥ ገብታችሁ ማየት ትችላላችሁ። ባይዞ እኔንም እሱ ነው ያስተማረኝ እና ይሄ ነው እላችኋለሁ። ሌላ ነገር ደግሞ ዩቲዩብ ላይ ወይ ደግሞ ቲክታክ ላይ ኮንተንት ሲቀይር ብዙ ሰዎች ደስ አላላችሁም። አሁን ግን ያሰብኩት ኢንተርናሽናል ነገር መሞከር እያሰብኩ ነው። ሜቢ ደስ ላይላችሁ ይችላል መጀመሪያ አካባቢ ሲጀምር፣ ወይ ደግሞ ልክ ላይሆን ይችላል። ሆኖም አዲስ ነገር መጀመር እፈልጋለሁ። መልመድ ብቻ በቃ ወደ ኢንተርናሽናልነት ማደግ፣ አፍሪካኖች ሌላም የሚያዩ ነገር ሁሉንም ነገር መሞከር ስለምፈልግ አንዳንዴ ከተንኮሱ ወጥቼም ሌላ ነገር መሞከር ስለምፈልግ ቅር እንዳይላችሁ ተንኮሱን የምትወዱ ሰዎች ብቻ ለዛ ነው። አሁን እንደ ድሮ እየሰራው አይደለም። አንዳንድ ሰዎች ማሰብ ስለጀመርኩ ነው። ሆኖም የደረስን በመሃል የት አካባቢ ነው? እስኪ ሰፈሩን የምታውቁ ሰዎች ይህ ፍሪ ነው። ፍሪ ይባላል። አሁን ፍሪ ወደ አንድ ቦታ እየሄድን ነው። ቦታውን አልነግራችሁም ለምን ሰርፕራይዝም ስላለው ሳልደርስ አሁን ይሄኛውን አቋርጬው ቀጣይ ቪዲዮ ሰራላችኋለሁ። ቦታው ላይ ደርሰናል። የመጣነው ቦታ አውቀን ነው ስንወርድ ያላሳየናቸው። ቦታውንም ሰፈሩም እንዳትገምቱ አድርገን ነው አይደል? ሰርፕራይዝ ነው። በቅርብ ቀን ሰርፕራይዙን ታያላችሁ። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ካሚንግ ሶን እሺ፣ አንድ ቀን ታያላችሁ። ነይማ ነይ። ደከመሽ? አሁን ምን ልግዛልሽ? ወደዚህ ተጠቂ። አሁን ምን ልግዛልሽ? ምን አይስክሬም? ለአይስክሬም ብላ ነው የመጣችው። ያለው ነገር ሰርፕራይዝ ነው። ስንወርድ ስንገባ ብሎግ ላይ መግባት አለበት፣ ግን እኛ ያላስገባ ነው አውቀን ነው። እና ያለውን ነገር ደግሞ ቀጣይ ገምቱ የሄድንበት ቦታ እንደዚሁ ከለሩ ስታዩ ምናምን ምንድነው? እስኪ ምንድነው? እንደዚሁ ገምቱ ዝም ብላችሁ። የምን ቤት ነው? ምንድነው? የገመተ ያወቀው። አዎ እና እንደዛ ነው። እንወዳችኋለን። ቴንክ ዩ። እና አሁን ደግሞ መሸ። ወደ ቤት እየተመለስ ነው። በጨለማ ማስባቸውታል። የመጀመሪያ ሹፌር ስትሆኑ ያስደንግጣል። ለምን እንደሆነ ልንገራችሁ። ማብራት አሁን ከኋላም በጎንም በዛም በዚህም እያበሩ ነው። ፊት ለፊት ብዙ እየታየ አይደለ። ኧረ ፍቅር ተቀበለኝ እያልኩ ነው እዚህ ጋር። ብቻ ይህን ያክል ኮንፊደንስ ማጥቼ ሳይሆን ምን አጨናነቀ የብል ነገር ነው። መጀመሪያ ለምን ጨለማ ነው፣ እዛ ላይ ከኋላም ክላክስ አለ። ብቻ ብዙ ነገር ሆኖም አሪፍ ይጃለው። አሁን ቤት ደርሰናል። ቤት ደግሞ ግቢ አካባቢ እየደረስኩ ስለሆነ ያለውን ነገር ላሳያችሁ።
የፓርኪንግ እሺ እንግዲህ ይሄን ይመስላል። ቤት ደርሰናል አይደል? ቤት ደርሰናል። ሙቋል ስልካችን ራሱ ያው መኪና ገዛን። ባለ መኪና እዚህ ነው ያለው እንዳታምኑ። እሺ ፍቄ በር ላንኳኳ። ደርሰናል ግን ፍቄ ሻንጣ አለች እሱ ጋር እቅፍ በል ከሰር ተራ ዛሬ ከሰረች ፍቄ አቦም በሪ በር እንኪ ማን እሺ ፍቄ ቦርሳዋን ስጠኝ እስኪ በሰላም ግባ ዛሬ ካንተ ጋር እሺ ቻው ፍቄ እና በስተመጨረሻው ቤት ደርሰናል። ውሏችን ይሄን ይመስል ነበር። ሚጣና ገባች እንግዲህ ጮጫዋን ይዛ ተኛች። እስኪ ተኝታለች እንጂ እና ፋሚሊ ደከመኝ ምን እየሰራ እንደሆነ ያው ትገምታላችሁ። እሱን ቀስ ብላችሁ ነው የምትገምቱት። እንዳያችሁት እዚህ ደረጃ ላይ ደርሰናል። ብቻ በኋላ ትገምታላችሁ። ስቱዲዮ ይላል። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ያው ቭሎግ አንድ ብዬ ጀምሬያለሁ በሁለተኛ ቲክታካችን። እወዳችኋለሁ። ቴንክ ዩ